የኔ ነሽ ብሎ ስም ያወጡላት ለምንድን ነው? ይሄ ዝም ብሎ አይወጣም። የኔ ነሽ የሚባለው በፍቺ ጊዜ ወይም ደግሞ በጸብ ጊዜ የሚወጣ ስም ነው። ወይም ደግሞ ቡና ተፈልቶ ቃልቻው ዛሩ እያጓራ የሚወጣ ስም ነው ስላቸው ጊዜ ዝም በል አንተ እንደዛ ይባላል። ዝም በላሉ እና ልጅቷ ደነገጠች። ብዙ ነገሮችን አትቀበልም ነበረ። እንዲሁ ዝም ብላ ግን ከበፊት ጀምሮ በአገልግሎት ስለምንተዋወቅ ነው የምትጋብዘኝና ከዛን ቀን ጀምሮ ትምህርት ማዳመጥ ጀመረች። እናቷን ብትጨቀጭቃት ብትወተውታት እናትየዋ መናገር አልፈለጉም። ከዛ እናትየዋ አንድ ቀን በጣም ጭቅጭቅ ሲበዛባቸው አባትሽ ነው የኔ ነሽ ያለሽ እኔ አይደለሁም፣ እኔ እንድትወጂኝ ነው እንደዚህ ያልኩሽ እንጂ ይሄን ስም ያወጣልሽ አባትሽ ነው። አባቷ ጋር ስትሄድ አዎ እኔ ነኝ ስም ያወጣሁልሽ፣ እንደተባለውም እናትሽ ደውላልኝ ነበረ ቡና ተፈልቶ ነው ስም ያወጣልሽ ተባለች። እቺ ልጅ በሌሊት አባቷ መጥቶ በህልም ይገናኛታል። አሁን የገባት ትምህርት የገባት ልክ ይሄን ሲናገር ነው አባትየው ለምንድን ነው መጥቶ የሚገናኘኝ ብላትል ነበርና የኔ ነሽ ብሎ ስም ያወጣላት ለካ የዝሙት መንፈስ ነው። ቡና እያፈላ እየካደመ ጫት እየቃመ ግራኝ የሚባለውን ዛር ነበር የሚያመልከው በገልማ ውስጥ ማለት ነው። ገልማ ታውቃላችሁ? ቡና የሚፈላበት አጅሬው የሚመለክበት ቤት ማለት ነው። እዛ ቦታ ላይ በጣም የሚገርማችሁ እቺ ልጅ ቡና ታፈላለት ነበር ለአባቷ፣ ጣን ታጨስ ነበረ፣ ደስ ይላት ነበረ። የሚጠበሰውን የዶሮም የበግም ልብና ኩላሊት ምናምን ትበላ ነበረ። የበጉንም ይቅርታ ለምናገረው ነገርና ዘርፍሬው ማለት ነው እሱን ሰንጥቆ ጠብሶ ያበላት ነበረ። ይሄን ሁሉ ከአባቷ ጋር አሳልፋለች። መጨረሻ ላይ ልጄን አምጣ ብላ የቀማችው እናትየዋ። አሁን ተመልከቱ። ሌሊት እየመጣ ግን አባቷ መገናኘት ከጀመረ ጊዜ ጀምሮ ልጅቷ ግለ ወሲብ ማስተርቤሽን ማለት ነው በጣም ነበር የምታዘወትረው። ከዛ ወንድ የሚባል አስጠላት። ወንድ የሚባል በፍጹም በቃ ወንድ መቅረባት ለምን ውስጥ ወንድ አለ እና እኔ እቺ ልጅ ማቃት በአገልግሎት ነው ስላችሁ በቤተ ክርስቲያን አገልግሎት አይደለም ሌላ ነው። እና አንድ ጊዜ የሆነ ትምህርት ሳስተምር ሰማችኝ። ወደ ደንበል አካባቢ ስሙ መጥቀስ ብዙም አያስፈልግም። እንደዚህ የወንዶች አርቲፊሻል ምናምን አፍርተ ስጋ ይሸጣል እና ፖሊሶች አዘግተውታል። እጅግ በጣም ነው የሚያሳዝነው። እንደዚህ እዚህ ደረጃ ደርሰናል ወይ ምናምን በየሳውራ ሰምታ ቴክስት አደረገችልኝ። ተስፉ ደህና ነህ? ሰላም ነህ? ያወራኸው ነገር እኮ እውነት ነው አለችኝ። እንዴ ይሄን ስልክ ማውቀው መሰለኝ ግን ስም አላወጣልኝም። ስልኩን ግን አውቀዋለሁ አልኳት። አዎ ታውቀኛለህ ምናምን ብላ በቪዲዮ ውስጥ እንዴ አንቺ የት ነው የምታውቂው ይሄን ነገር አልኳት። እና አላገኝህ ብላ የጓደኛዋን ነው በፎቶ ያነሳችውን የጓደኛዋ ቦርሷ ውስጥ በእንትን ያነሳችው በሌብነት አለ አይደለም ቀስ ብላ ሄዳ ፎቶ አንስተው ነውና ጓደኛዬ ቦርሳ ውስጥ ይሄን አየሁትና በጣም አፈርኩኝ። መጀመሪያ የመሰለኝ ወንዶችን ብልት ቆርጣ በቦርሳ ውስጥ የከተተች ነበር የመሰለኝ። በኋላ ነው አርቲፊሻል መሆኑን ያወቅኩትና እስካሁንም አልነገረችኝም፣ እኔም አልጠየኳትም። እና እስካሁን ድረስ እንደዚህ ነው ያለ ነው አለችኝ። ሌዝቢያን ናት ማለት ነው ምንድነው እሱ አለችኝ። አየሽ እንዴት አድርጎ ወደ እሷ እንደወሰደሽ እና እሷ ባል አንቺ ደግሞ ሚስት እንድትሆኚ ትፈልጋለች ማለት ነው አልኳት። ምንድነው የምትለው አለችኝ። ደነገጠች። እሷ ባል ያንን አርቲፊሻል ነገር እንደ ፓንት ነው የሚጠለቀው እንደ ፓንት አድርጋው አንቺን ልትደፍርሽ ትፈልጋለች እና ብቻችሁ እኔ እደሪ ትልሻለች አልኳት። አዎ ምን ታርሽ አብረን እንደንሳለን እንላፋለን ምናምን አለችኝ። በቃ ትልቁ ጉዳይ ይሄ ነው አልኳት። ትልቁ ጉዳይ ይሄ ነው። አሁን ሳትደፈሪ ራቂ ይችል ልጅ አልኳት። እንዴ እንደዛ ነው እንዴ አለችኝ። በኋላ ነው ከዛ በኋላ ደግሞ እንደገና ትምህርቱ ስትሰማ ምንድነው እሷ ውስጥ ያለው ወንድ ዛር አይነ ጥላ ማላ ያርፋል መሰላችሁ። የወንድ ብልት ያላት ሴት ሌዝቢያን ባል ተብየው ዋጋ ሴት ሆና እንደ ባል የምትተውነው ዋጋ የአርቲፊሻል ብልት የሚይዙት ሴቶች የሴቶች የወንድ ዛር ያርፍባቸዋል። የማን የተደፋሪዎቹ ግልጽ ነው የማወራው። የተደፋሪዎቹ ሴቶች ወንድ ዛር መንፈስ ማላ ያርፋል። አርቲፊሻል የወንድ ብልት ያላት ሴት ላይ ያርፍና ይደፍራታል ማለት ነው፣ ይገናኛታል። ይሄንን ከተፈጥሮ ሕግ ውጭ የሆነውን ነገር ነው ቅዱስ ጳውሎስ ተቃውሞ የሚለው። ማድረግ መሆን የማይገባውን ነገር በማይገባ በኩል አደረጋችሁ፣ ይሄ በእናንተ መካከል ብድራቱን ታገኛላችሁ ይላል። የሚገባችሁን ብድራት ታገኛላችሁ ነው ሮሜ 1:27 ላይ ታገኛላችሁ ይላል። በጣም የደነገጠችው ከዛ በኋላ ልጅ ክውን ያለችው እንዴ ይሄ ነው እንዴ ይሄ ሁሉ ስትዳበሰኝ ጡቴን ስታሸኝ እንደዚህ ጸጉሬሽን ልስራሽ ከንፈሬን ሁሉ ስማኛለች አለች። ምንም ግን አታውቅም ልጅ እና ከውጪ አንድ ማስመጣው ቃለኝ
ነው የምትለው አለች። ከውጭ ማስመጣው ቃለኝ ትላለች። በኋላ ምንድነው እሱ እና ምንድነው ይሄን ልታስመጣ ነው ወይ ቼክ አድርጊያት አልኳት። እኔ አልገባኝም መጀመሪያ። ከዛ በስልክ እየደወለች ያ እቃው መጣልሽ ከውጭ? አዎ አንድ ሰጥሻለሁ ላንቺ። ስንት ነው የምታመጪው? 2 ነው የማመጣው። ምንድነው እሱ ስታግዝ? አይ ሰርፕራይዝ ነው አለቻት። በቃ በእናትሽ በስጨቀጭቃት ጊዜ በፎቶ ላከችላት። ከዛ ወደ ስትመምር ምንድነው ይሄ አለች። በሶኬት የሚሰራ ሀፍረተ ስጋ የወንድ ልጅ ሀፍረተ ስጋ ያለበት የሚወዛወዝ ማለት ነው። ማሽን የሚወዛወዝ አርቲፊሻል ወይም ብረት የሆነ ባል ማለት ነው። በቃ ቁጭ ብላ ፊልም ትከፍታለች ቴሌቪዥን፣ ከስር እንደ ወይባ ጢስ ስራውን የሚሰራ ጉዳይ አለ ማለት ነው። ይሄ ማለት በቃ እኔ ወንድ አልፈልግም፣ እኔ ወንድ ምን ያደርግልኛል፣ በቃ ይሄ በቂ ነው ለኔ፣ ስሜቱ በቂ ነው ብሎ ማለት ልክ ሰዶማውያን ውጭ ያሉት ሰዶማውያን ልጅ ሲፈልጉ ልጅ በማደጉ ያመጣሉ። ከዛ ዲፖፑሌሽን ቀስ እያለ ከ10 ዓመት ከ20 ዓመት በኋላ ህዝብ እየቀነሰ ይመጣል። እንደዛ ነው ነገሩ። በቃ ኢትዮጵያ ውስጥ እንደዛ ነው እየተስፋፋ ያለው ማለት ነው። ይሄ ታዲያ መንፈስ አይደል እንዴ? እናትየዋን በኋላ ሳፋጥጣቸው አባትየውን ስጠይቃቸው የልጅቷን ማለት ነው። ዛሬ እግዚአብሔር ይመስገን በነገራችን ላይ ባልና ሚስት ታርቀውልኛል በስተርጅና። እናትየዋ 68 ዓመታቸው ነው፣ አባትየው 76 ዓመታቸው ነው። በስተርጅና ተፋተው እንካቅመስ ይባባላሉ በስልክ። እግዚአብሔር ይመስገን ዛሬ ቆርበውልኛል። ዛሬ ሳይሆን አሁን ባለው ሁኔታ ማለት ነው። ልጅቷ ጎበዝ ናት። እንደምንም ብላ እናትና አባቴ ካልቆረቡ አለች እግዚአብሔር እኔን አልታረቀኝም ማለት ነው። አንደኛ እኔ ሌዝቢያን ወይም ደግሞ ሰዶማዊ ነኝ ብዬ ደምድም ያለው። ስለዚህ ንስሐ ልገባ የሚገባኝ ልክ እንደነሱ እንደሆንኩ አድርጌ ተናግሬ ነው አለች። ይሆንልሽ አልኳት። እነዚህ ሰዎችን አንድ ላይ አግኝቻቸው ግን ስጠይቃቸው በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። እናትየዋ ቡና እያፈሉ ይቺ ልጅ ሳትወለድ በፊት እናትየዋ ቡና እያፈሉ አባትየው ዛሩ ከተነሳባቸው በጣም ከባድ ነው። አስቡት የዛሬ ይቺ ልጅ አሁን እድሜዋ 32 ዓመቷ ነው። ይቺ ያው የምነግራችሁ ልጅ የዛሬ 32 ዓመት አባቶች በገልማ ውስጥ ያሉ አባቶች ኦራል ሴክስ ያውቃሉ ቢባል ታምናላችሁ? ማን አስተባራቸው? መንፈሱ ነው። ከየትም አያመጡትም። እና እናትየዋ በጣም ሲያስቸግሩ እና እንትን ሲሉ የቤት ሰራተኛዋን ሳባ አድርገው ይደፍራሉ። እና በትክክለኛው መንገድ አይደለም የሚደፍሩት። አባትየው ባልተፈቀደ ቀዳዳ ማለት ነው። የዚህን ያክል ኃጢአት እንደሰሩ ግልጽ አድርገው ተናገሩ። ይሄን የተናገሩት ግን ብዙ ገጠመኞቼን ካዩ በኋላ እንደው ይሄ ሽማግሌ ብዙ ነገር አድርጓል ብዬ ብነግርህ ታምነኛለህ አሉኝ። አይ ይከብዳል አልኳቸው። እኔን እያየህ አትስማኝ፣ የወጣትነቴን ፎቶ እያየህ ስማኝ አሉኝ። እንዲቀረጽ እንትን አይምሮዬ ያን እንዲያስብ እንዴት ሽማግሌ ይሄን ያደርጋል ብዬ እንዳልል ነው። የወጣትነት ፎቶአቸውን ግድግዳ ላይ ያየሁት እሳቸውን ዞር ብዬ ሳላይ ታሪካቸውን ዝም ብዬ ሰማኋቸው። ያሳዝናል። እነዚህም ልጆች የነዛ ሰዎች ልጆች ናቸው። የአይነ ጥላ የሚያመልኩ ዛሩን የሚያመልኩ ፈጫሳ የሚያደርጉ ልጆች ናቸው። እዚህ ደረጃ የዳረጋቸው ለዚህ ነው።